Yes sir, yes sir, yes sir. You three. Allo. እንዴት አገኘሽው መንገዳችን? ያበደ ነው። ብዙ ነገር አይ ጂፕሲዎች አየን። አይ ፊል ላይክ ኢትዮጵያ እንዳለ አይደለ? ፈረስ ጋሪ ብሮ ምን ቀረን? እግዚአብሔር ሮማኒያ ቫይብ ሮማኒያ ተለያለች። Yes I. So I don't know what we're going to do now. ቡና እንጠጣ ቡራ መጀመሪያ ቡና እንጠጣ Yeah, he wants coffee. እኔ አልጠጣም አጀምሪው የሚያችን እሷ ተጣለች ዶራ ተጣለች አማጠጣው ነገር ነው ፈሳሽ ሁሉ ነው የምጠጣው አንቺ ተጫለሽ አዚ ተጫለሽ ቡና አልጠጣም ሁለት Don't coffee, man? No? I don't. You want the coffee? Yeah. ብዙ ነገር ይቀረናል ዩቲዩብ ላይ ዩቲዩብ ይላል ዩቲዩብ ቻላል ማን Yeah, we take some coffee. Yes I. አየሩ በጣም ፒስ ነው ጸጥታው ደስ ይላል ምናምን በጣም ደስ ይላል አየሩ በጣም ፒስ ነው እንደምታዩት በጣም ፍሬሽ ኤር ነው ያለው በጣም ያው መጀመሪያ ከቡና በፊት የሚቀርብ ነገር የለም ብለን ቡና ተጭሽ እና ትናንትናው ሜሴጅ ምን ነበር ሰብስክራይብ አድርግ ዝም ብላቲ እዚ ሉዊስ ሰብስክራይብ ያ አይከፈልበት በነፃ ነው ያያየ ያለው አይደስ ያለ ግን በጣም ጥንት ያለው ሆቴል አይ ቡና ስለገኝ ይከብዳል ሁሉ ጨጓራው ይሄ ማርግ ያለበት እና ማርግ የለበት ማክስ ባዶ ሁሉ ይጠጣል ምንድነው አይደለም ይኸውልሽ እግዚአብሔርን እንትን ያለሽ ነገር መቤት አንቺ በጣም ራሴን ችዬው የምጣብኝ ነበር ነው ለምን ምግብ ማን ተረሰው ፎከስ ማታረግ ወይ I don't know bro to be honest አንድ አርፍጄ ነው የምነሳው አንድ ይበላለው ከዛ ተዛበኝ እንትን ስለምትቆላ አምስቺ ስለምትቆላ በጣም ዝገት ያለው አባቱ እንደሚያስቀጥ እዚህ ላይ ብሄር ነው የሚያቀው ሰላም ዋ ባሩ ከገብ ስሚ ምናልባት ሶልት ማይ ስለማሳምስ ነው ወው ጫዋለው እንዳለ ብሎ ነው ፕራዮባ ዋይዛችሁ ሁላችሁ በላይ ብናዝግ እንዴ አይና ቲካኬ ገብታ ማለት ተፍታ እየተባለልን ነው ጀለስ እየተገባለት ነው ሰላካውን ማወቅ ያለባችሁ ነገር ቪአይፒ ትሪትመንት You want your ticket guys? I know I told you right እና ብቻ
ከላይ ድረስ ማለት ነው ኦኬ so this is like a VIP ቻውን ሪከርድ እንደዚህ ነገር ነው ሪከርድ የሚደረገው አይደል እንዴ አንተ መኪናው ራሱ ድባቡ ኧረ ኳሊቲው ነው ናል ኢላላ ገዛዋለሁ የፈጠነ ነው የሚያምረው እግዚአብሔር አውዳለሁ ቱቶሪያንስ አልታየም Hai, păi ele. Și pe mama lor, bună ziua. ብሩክ አንደር ኪብ what the fuck it is 270 ነው 270 ሜትር እንትን እንላለን ሶ ጋይስ አብራችሁ ነው ያበደ ታይም እያሳለፍን ነው ዚስ ሉዊስ ብሮዲ yes ታይፕ ሲ ምንድን ነው የሚባለው ቲክታክ ላይ ምናምን የገባችሁ ፎሎ አድርጉ ይቻላል ኢንስታግራም ከሰብ ዲስክሪፕሽን ላይ ገና ጀማሪ ዩቲዩበር ግን ደምተሽ አይሰማም ያሳዝ ጀማሪ ዩቲዩበር ሻርሙኔክስ አርጓታል ያበደ እንትን ውስጥ ገብተናል ጋይሶች ያበደ ኬክ ውስጥ ላይክ ምንም ነው የማይታይ እስኪ ከታየ ሞክሪ አይታይ ያስቸግራል አዲሱን ቪዲዮ አይታይም ጭራሽ ሙሉ 70 ሜትር አለ ከዚህ በኋላ አምስት ደቂቃ ሙሉ አንደርግራውንድ አሁን በደንብ አሬ ይበርዳል ግባ እያለ ነው አምስት ደቂቃ ሙሉ አንደርግራውንድ አምስት ደቂቃ ሙሉ አንደርግራውንድ ይገባሉ ይገርም ነው እንዲ ሳልት ማይን Yes, I. It's really amazing. Yeah, man. Mama natural. አብዷል ነው የምልሽ ይቻላል ነው የምልህ በስመ አብ ኧረ ቡራ ፎቶ ይደረግለታል በስመ አብ ርቀቱ እንዳልኳችሁ ከቡካሬስት ተነስተን 130 ኪሎ ሜትር ተጉዘን ፕራዮቫ የሚባል አካባቢ ከደረስን በኋላ አሁን የምንገኝበት ቦታ ደግሞ ሳሊን ፕራዮቫ ይባላል። እዚህ ቦታ ላይ ምን የሚያስገርም ነገር አየሁ መሰላችሁ? ላይ ያለነው ኬቭ ውስጥ ነው። ኬቭ እንዳለ ጨው ላይ ጨው ኬቭ ውስጥ ነው ያለነው። ኔቸር እንደዚህ ነው ይችላል። እግዚአብሔር እንዴት ነው ሰው ሊፈጥረው ይችላል? እንዴት ነው ጥበብ ግን አርኪቴክቸር ጥበቡ ነው ይገርም። ደግሞ ርቀቱ ወደ ላይ በቃ አሁንም አንደር እንትን It's crazy man. በጣም አስደናቂ ቦታ ነው። እንዴት ላይ የሰው ልጅ እንደዚህ አይነት ኔቸር ላይ ከፍ ብላችሁ ያለውን ቁመት ልግድ ይታይ በጣም ረጅም ነው ከምታስቡ በላይ እና እንዴት ላይ የሚገኙ ነገሮች በጣም ይገርማችሁ። በዙሪያችሁ እንዳለ በሙሉ የምታዩት ነገር በሙሉ ጨው ነው። ላይክ ፒውር ሳልት ነውና ኢቭን ስንገባ ራሱ ሰዎች ሊናይታል በመላሳቸው ምናምን ነገር ልክ እንደዚህ ቴስት ያደርጉት ነበር ነው። ላይክ ፒክቸር ላሳያችሁ ይችላል። ላይክ ፒውር ሳልት እና ኢደብል ሳልት ነው የሚበላ ለምግብነት የሚያገለግል ጨው ነው እና ላይክ ሙሉ ለሙሉ ስንመጣ አንደርግራውንድ የገባንበት ሙሉ ለሙሉ አይቷላ በሙሉ በጨው ነው ከበል ተደረገ እና ስቲል አሁንም አንደር ኮንስትራክሽን ናቸው ማይን እያደረጉ ነው እና ጨው እየወጣ ምናምን ነገር ኢደብል ሆኖ ይሸጣል።
እና እኔ ገረመኝ ብሩክ እየገባነው 278 አካባቢ 278 ባይዘው ኢንቫይት ያደረገችኝ ይፋራ በጣም እየተገረምኩ እንጥቂቀሱ ጨውነቱ ይገርማል። ጨው ዋሾ ስላለ ሁሉ ነገር በሙሉ ሉክ ኢቭን the floor ምናምን everything በሙሉ የምታዩት እንደዚህ ጨው ነው። እና እየተረዋመድን ነው ያለነው። እዚህ ጋር እንደምታዩት ትንሽ እንቀጣቀጣ ምን ይመስላችኋል? ደብራችን አይቀርም እናስጨንቃችሁ ጋይስ የሆነ ጎልፍም አለ መራት ከታለ መሰለኝ ምናምን አሉ እዛ አካባቢ። በርግጥ ቱር ጋይድ የለንም። ቱር ጋይድ አይ ቲንክ ፕሮቫይድ አያደርጉም። ራስህ ነው ናፖች ምናምን አሉ። እዚህ ጋር እንደምታዩት ቺፕሶች ነገሮች አሉ። ናፖች ምናምን አሉ። ስዕሎቹ አይ ቲንክ ስለ እንትኑ የሆናቸው መሰለኝ። ስንመጣ አይ ቲንክ አልቀረጽናቸውም። ስንወጣ ለመቅረጽ እንሞክራለን። ልክ መጀመሪያ አስፋልት ማለት ሲጀመር የነበረው ስታዲዮች ሙከራ ምናምን ካንዶች ላይ እንደዛ አይነት ጌም ውስጥ የገባው እየመሰለኝ ነው። ይህ በጣም ይሁሽ ነው። ምን እንደሚያደርስም ቀርጽ በካሜራ ወደዚህ ጋር ጨለማ ነው። ሁላችንም ጋር ያለ ሀሳብ ነበር። መጀመሪያ ላይ ስንመጣ ያው እንደዚህ ስታዩት ምናምን ነገር ላይ ሁሌ ክፉ ነው የምናስበው እኮ የሆነ ነገር ቢያደርግ ክራክ ቢያደርግ እርትኩዌክ ቢነሳ ምናምን ነገር እንዴት ነው ሰርቫይቭ ማድረግ አንወጣም። በጣም ልክ ነው። ወዴትም አትወጣም። ግን ርዝመቱ ይገርማል። ወደዛ እንዴት ነው ግን ይጠባባቸው ነው። እኔ ብደንቅ ጀስት ይሄ አርቲፊሻል ዲዛይን እንትናቸው አለ አይደል? ተፈጥሮ ነው። ያላል ባላንደላል እጅገዱ ብለን ያው ማይኒንግ ፕሮጀክት ለምሳሌ ቻርጅ እነዚህ አይ ቲንክ ማስረጆች ነበሩ። የመጀመሪያ ማሽኖቹ ምናምን ሊሆኑ ማየት እንችላለን። የተሰሩት ናቸው እነዚህ ማይን ተደርጎት ናቸው። ዲፈረንት ታይፕ ኦፍ አያት ያኛው ላይ እንደዚህ ቦርቶ ወጣ ነገር ነው። በተሰራ የተሰራ ነገር ማለት ነው። የሚገርም ነው። ሶልት ሪል ሶልት እዚህ ጋር በስማ እኔ ጋር ያሉት ሻቶች ራሱ መውሰድ አለብሽ። ዩትሪ ያበደ ሻት አድርጌሻለሁ። እዛ ጋር አይ ቲንክ ያለቀለት ፓውደር ፎርም ነው ያለው። የተፈጨ ነው። ይሄ ፓውደር ፎርም ላይ ያለው ያኛው ራሱ ድንጋይ ነው የሚመስለው ስታዩት። ግን ኢማጂን የሆነ ማርብል ግርግዳው ራሱ ማርብል የፑል ድንጋይ ነው የሚመስለው። ግን ኢትስ አክቹዋሊ ሶልት እና በጣም ደስ ይላል። ኢቭን መሬቱን ራሱ ማየት ይችላል። ካሜራዬን ማስቀረጽ ብቻ ነው አይቻልም። አረ ተቀርጿል በሰኔ ሰው ሁሉ ጨው ነው የምትለመደው። ጨው ላይ ነው ስክሪፕተሮቹ እንደምትሰርቱ እዚህ ጋር ከሱ ጨው ሆቴል ልከት ነው የጨው አዲስ ጨው በነፃ
አይ ቲንክ እዚህ ጋር ደግሞ ሌላ በጨው የተሰሩ ቅርጻ ቅርጾች ናቸው። ሳክሽሊ በጣም አሜዚንግ ማሰት ይችላል። too much consumption በጣም ከስራ ባሻገር አንዳንድ ያው ሰዎች አስተያየት ይሰጡሻል። ለስራ ነው እዛ ሀገር የምንሄደው ምናምን ትችላላችሁ፣ ግን ወጪውን ብታስቡት ራሱ ያን ያህል ኤክስፔንሲቭ አይደለም። ማንኛውም ሰው ላይ አፎርድ የሚያደርገው ነው። በሚኒመም ዌጅ የሚሰራ ሰው ራሱ መጥቶ እዚህ ቦታ ላይ አይቶ ጎብኝቶ እኛም ከከተማ እንወጣለን እንኳን ኢትዮጵያ ላይ ሆነና እንደዚህ አይነት ቦታ መጥታችሁ ለራሳችሁ ላይ ሪላክስ ማድረግ ብትፈልጉ፣ ማሰብ ብትፈልጉ፣ አዲስ ነገሮችን ቢዝነስ ማድረግ ብትፈልጉ እኔ ኑቢ ይመጣችኋል። ምክንያቱም እንዳየው በጣም ኮስቲ አይደለም። መተህ ኢቭን በአንድ መኪና ለ4 ለ5 መምጣት ትችላለህ። እንዳየው ፔመንት 55 ላይ ነው። እዚህ በጣም ቺፕ ነው ማለት ነው። ከምታዩት ቢዝነስ ከምታደርጉት ነገር አንፃር በጣም ፌር ነው። የተጋነነ ነገር አይደለም። የሚገርመው ላይክ እዛሬ አሁን የሆነ ነገር ውሃ ነው ሌክ ነው ምን እሺ ነው ብር የሚጣለው ግን አንደርግራውንድ አለ። ብር የሚጣለው ለምንድን ነው? ብር የሚጣለው ምንድን ነው? ብር ለምን እንደሚጣል አሩ ነው። ትላንትና ራሱ ኬቭ ውስጥ ብር ተጥለው ነበር። የሆነ ስፒከር ነገር እኔም ልጣላ በቃ ለጥሩ ግን ትናንትና ራሱ የሚገርም ነገር የድራኪላን ታስብ እየጎበኙ እንደዚህ አይነት ነገር ላይ የሆነ ዌል ነገር ነበርና ጉድጓድ ነገር ነበረ ውሃ ምናምን አለና ሳንቲምና ብር ይጥላሉ ሰዎች። ለምን እንደሆነ መጠየቅ ግን አልቻልኩም። እዛ አካባቢ ሰው ነው እስኪ ይጣልለት አንድ ብር ይጣልለት እኛም አይቀርልን ምን ዊሽ ይደረግ አላረኩ እስቲ ሪኮርድ እንግዲህ ምን ዊሽ ይደረግ ጀለሲ ያርግልን አገራችን ሀብታም እንድንሆን ያርግልን ወደ ሀገር ብሩ ላይ ነው እንትን ነው እንግዲህ ተያጁ ጣላል ወይ ዛጋ ፎቶ ማንጋ የሳይ ጮሌክ እኮ ነው ብሮ ፎቶ እዚህ ጋር አባቴ እንዲህ ኳስ ሜዳ ማለት ለዛ ጋር ስማ ኳስ ሜዳ ሌላ ዓለም ነው እኮ እንዲህ ሌክ አብሽር እንኪ የቀረሽኝ ቆይ ሼም ጋይስ አንድ ሮማኒያ የተመቸ ነገር ቢኖር ማለት ነው በቃ they're very orthodox so that's what's up as an Ethiopian, you get me? So yesterday we saw a cross on top of the mountain, bro. And we're so we saw a cross yesterday on top of the mountain. And another one over there. It's what's up, man. That's the best thing about Romanian, because us Ethiopians are Orthodox. You get me? So shout out to Romania. ዊትነስ ያደረግነው ነገር ከምታስቡ በላይ ሌላ ነገር ነው። ላይክ 90 ይለያል ስላችሁ ላይክ በጣም ይለያል። በቃ ቅድም ያየነው 70 ላይክ እንደምታውቁት ኢትዮጵያ ላይም ቼክ አድርገነው ነበረ ምናምን ነገር ከዚህ በፊት ፊሊንግ ነበረ ምናምና ይሄ 70 ግን ላይክ ኤቭሪቲንግ ፌልት ሪል እያንዳንዱ ነገር በጣም ሪል ነበርና ዋሻ ውስጥ የጨው ዋሻ ውስጥ ይሄን ነገር ኤክስፒሪየንስ አደርጋለሁ ብዬ እኔ በተአምር አስቤ አላውቅም። ካሰብኩት በላይ ነው ያገኘሁት ብሩክ እግዚአብሔርን ይሄ ሁላ ነገር እያለው ከመሬት በታች ነን። ከመሬት በታች 278 ሜትር ገብተናል። ኢማጂን በስላሴ ይችላል ደብሊው ፈረንጅ በጣም ደብሊው እግዚአብሔርን ደብሊው ፈረንጅ ደብሊው ሮማኒ እንደዚህ አይነት ነገሮችን ላይክ ዊትነስ ማለት ይችላልችሁ መታችሁ በአንድ ቦታ ላይ ሁሉም ነገር ምግብ ብትሉ መጠጥ ብትሉ እንዳያችሁት መዝናኛ ቦታዎች ብትሉ ጌሞች ብትሉ በጣም ብዙ ፈን አክቲቪቲዎች አሉና ይሄ ሁሉ ነገር እንዴት ነው ፖሲብል ሆነው? እንደዚህ አይነት ላይክ ሃው
ሶልት ማይን ውስጥ እና ቱ ቢ ኦነስት በጣም ደስተኛ ነኝ። ቤላ እንዴት ነው ላይክ የተሰማሽን ነገር? እኔ በጣም በቃ ብሩክ ከአይምሮዬ በላይ ሆኖብኛል። እግዚአብሔር ማጋነን አይደለም ጋይስ። ይኸውላችሁ ደግሜ ልንገራችሁ ያለነው 278 ሜትር ርቀት ውስጥ ነው። ከመሬት በታች ነን። ደን ያለነው ዋሻ ውስጥ ነው። ዋሻ ውስጥ ሁሉም ነገር አለ። መዝናኛዎች አሉ፣ ምግብ ቤቶች አሉ፣ 90 70 የተለያዩ ነገሮች አሉ። ከዛን ዋሻው ሙሉ ለሙሉ ጨው ነው ማለት የሚበላ ጨው፣ ለመድኃኒትነት የሚውል ጨው ነው። ቅርጻ ቅርጾች እንደዚህ ተሰርተውበታል። በጣም በቃ የሌለ ነገር የለም። ብሩኬ አንቺ ምን ፊል እያደረግሽ ነው? ላይክ እኔ እንዳልኩሽ ነው አይሴጅ ላይ እንዳለው ነው በቃ ፊል ያቀጥቶኛል። የምር ስለ በቃ ላይክ በጣም እንደዚህ ነገር ፖሲብል ይሆናል ብዬ አልነበረም የመጣሁት። ትንሽ ነበር የነበረኝ ላይክ ሂስትሪው እና ላይክ አሁን ላይ እዚህ መጥቼ በቦታው ዊትነስ ያደረኩት ነገር ኮምፕሊትሊ ላይክ ዲፍረንት ነው። እዛ ጋር ደግሞ ኢቭን 4 ኪድስ 278 ሜትር ታች ላይ 4 ኪድስ ፍሊፕ አድርጌ ካሜራውን አሳያችኋለሁ። አሁን ይኸው ሉክ 4 ኪድስ እዚህ ጋር መጫወቻ አለ እንዳለ የምታዩት ነው። እንግዲህ ይሄ በሙሉ ጨው ነው። ቅድም ስዝናናበት የነበረው እና እንደዛ ስንጮህበት የነበረው በሙሉ ጨው ነው እና እዚህ ጋር እንደምታዩት የሆኑ ላይክ ዲኮር የተደረጉ ክሪስታሎች አሉ ምናምን ነገር ስታቺዎች አሉ። እንደገና ደግሞ እዚህ ጋር ላይክ መኪና መንጃ ቦታ አለ፣ ለህፃናት መጫወቻ ቦታ አለ ምናምን ነገር ኤቭሪቲንግ በሙሉ የተሟላ ነውና ኢትስ ክሬዚ ቤላይ ላይክ ሉክ እንደምታየው በጣም እየተደመምን ያለ ነው። ላይክ ይሄን እናሳያቸው በእግዚአብሔር ያው ጨው ነው ጨው ሊትራሊ ጨው ነውና ሉክ ላይክ ያሉትን ነገሮች ያሳያችሁ ከፍ አድርጊ። ከኋላችን ነው ይሄ እንደምታዩት ባክግራውንድ ሶ ላይክ ከኋላችን ነው ይሄ። ፍሮንት ቪው ደግሞ እንደዚህ አለ እና ዩት ላይክ ስታቹ ነው ሙሉ ስታቹ ነው። ሶ ይሄን ይመስላል ያለው ነገር። በጣም ነው የሚገርመው። አደናቅፎኝ ነበር። ቴክኖሎጂያ የሚለውን ነገር እኔ የህፃናት መጫወቻው ምን ይመስላል የሚለውን ቴክኖሎጂያ እና ሉክ ጋይስ እዚህ ጋር እንደነገርኳችሁ ነው መኪና መንጃው አለ። ያኛው ዋሻው አይገርም? ዋሻ ነው ፊት ለፊት ታች የምታዩት ጨለማው መንገድ አናዘር ላይክ ማይኒንግ ሳይት ነው። ከማይኒንግ ሳይቱ ኢን ፍሮንት የህፃናት መጫወቻ አለ እዚህ ጋር እንደምታዩት ሉክ ኮምፕሊት የሆነ የህፃናት መጫወቻ ኤንድ እዚህ ጋር ሌላ እንደገና ዋሻ አለ ፊት ለፊታችሁ የምታዩት እና በመሀል በቀኝም በግራም ሶልት ማይን ያለው ሶ አንደር ኮንስትራክሽን ናቸው ግን ኤቭሪቲንግ ኢዝ ፖሲብል እዚህ ጋር እንደምታዩት ማለት ነው። ይሄን መኪና ለምን አንደነዳም ብሩ? እኔ መቼ ይሄ ፎር ኪድስ ነው። ኦንሊ ኪድስ አር አላውድ። አዩ ዳም ብሮ ቆመት ይዞኝ ነው ምናልባት አረ ጋይስ እስካሁን የነበረን ቆይታ ይሄን ይመስላል። አሁን እስቲ መውጫው ላይ ደግሞ አንዳንድ ነገሮችን የምናይ ከሆነ እናያለን። ከዩቱብ ጋር በመሆን እናብራራላችኋለን። በተረፈ በጣም ቆንጆ ቆይታ ነው የነበረን። ያሉትን ነገሮች እንግዲህ እስቲ እናያለን። እስከዛ በደንብ ሁሌም ቢሆን ሰብስክራይብ እንዳይረሳ። ፒስ ዋጓን ሻሮ ማለት ነው። ጨው የጨው አዋራ ነው። ሌሚሾ ጨው ነው ግን ሰው ተራምዶበታል እንጂ ከመሆነ ነበር የጨው አዋራ ነው። ጨው ገንዘብ ብሏል። ጨው this is ለሚኩራ so this is ሳሊም ፕራዮቫ ሳሊም ፕራዮቫ እና በጣም ደስ የሚል ኤክስፒሪየንስ ያደረገው። እዛች ጋር ደግሞ አይ ቲንክ በጣም የምታምር መስቀል አለች ሆቴሉ ፊት ለፊት ሶ ላይክ እንደምታዩት ነው እየወጣን ያለ ነው። ቅድም እዛ ታች ነበርን እንደምታዩት ታች ነበርን ኦል ዘ ዌይ በዚህ ሳይድ ጀምሮ ነው የመጣ ነው። ሶ እንደምታዩት ነው ብላችሁ በዚህ መንገድ ነው የመጣ ነው። ታች ነበርን እኛ በሙሉ በዚህ መንገድ መተን ኦል ዘ ዌይ ወዴት ነው የምንሄደው? ወደ መስቀሉ ጋር ጉዞ። በጣም ይረገጣል መቤቴ አቧራ በቃ እግዚአብሔር እንጂ ተፈጥሮ እንደዚህ መንከባከብ በነገራችን ላይ ራሱን የቻለ ጥበብ ነው። እንደኔ አመለካከት በቃ በጣም ይችላሉ። የተሰጣቸውን ነገር በደንብ ተጠቅመውበታል። ውሃ ይፈሳል። በጣም መዝናኛ መኖሩ እኮ ነው እየገረመኝ ያለው። ሃው ተፈጥሮ እሺ የእግዚአብሔር ስራ ነው። የሰው ልጅ እንደዚህ ሲጠብቅ ማየት ይችላሉ። አሁን እኛ ይሄንን ሶፍ ዑመር ዋሻ ውስጥ ማድረግ ያቅተናል ብናስብበት ከምር ያው አሁን እኮ ጀምራል ፓርክ ምናምን ነገሮች ያስተካከለ ብሮዲ በጣም በቃ ወደፊት ደግሞ እስቲ ከፈጣሪ ጋር ለየት ያሉ ነገሮችን እንሰራለን ብለን ተስፋ እናደርጋለን። እዚህ ጋር እንደምታዩት መቀመጫ ቦታ አለች። ሶ ላይክ ተቀምጠን አዲስ ሀሳቦች ከመጡልን እስቲ እናያለን። እስቲ በየኮሚካይ
እስቲ ተቀምጠናል ጋይስ የሌለ ነው ደስ የሚለው እግዚአብሔር በቃ አይሴጅ ይሄ በረዶ አልሆነም እንጂ አይሴጅ ላይክ አሁን አይ ፊል ላይክ ኬቭማን ነው እንደ ኬቭማን ነገር ይተሰማኛልና እግዚአብሔር እንደ ኬቭማን ምን አይነት ሀሳቦች ይወጡላችኋል የሚሉት ነገሮች ምን አይነት ሀሳብ ይመጣል እንችላለን ታስባለህ ከዚህ በኋላ ዩቲዩብን ደግሞ ኬቭ ውስጥ ነው ቮልካን ውስጥ እንሰራለን ይቻላል እግዚአብሔር እና ከተቻለ እስቲ ቮልካን ውስጥ ምን ቢሆን አቤላ ባይዘው ታይፕ አድርጉልን ኮሜንት ላይ ኔክስት ደግሞ ላይክ እንደዚህ አይነት ቦታዎች ሂዱ የምትሉት ቦታ ካለ ባለን ታይም ላይ ሄድን እናስጎበኛችሁ ዝግጁ ነን ያው ከስራ ባሻገር ማለት ነው የስራውም ነገር እንዳለ ሆኖ ሶ ላይክ እዚህ ጋር አሁን ተቀምጠን እኛ ፊል ያደረግነው ምንድነው ላይክ እንዴት እንደሆነ አላውቅም ግን አቤላ እስቲ ላይክ አሁን ካንተ ጋርም ሆኜ የሆነ ሎንሊነስ የተሰማኝ ነው እግዚአብሔር የምር በጣም የሆነ ብቸኛ የሆንኩ ነገር ላይክ ምንም ከሆነ ዓለም ውስጥ ሆነ ወጥቼ የሆነ ጥሞና ታይም አይነት ነገር ነው የተሰማኝ ያለው እንደዛ ነው ፊትነስ ያለው እኔ እንዳልኩሽ ነው በቃ እኔ ደግሞ የሆነ በቃ አይቴጅ ነው እግዚአብሔርን በጣም የሚገርም ነገር ነው ላይ ብሮ እንደዚህ ነገር እንዴት ሃው ይቻላል እንዴ ብሏል እንዲቻላል እንዴ ሃው በጣም ለየት ያለ ኤክስፒሪየንስ ያለውና ሶ እስኪ አሁን ሄደን ምግብ ቢገረመስ ነገር ምናምን የሚሉ ስጋቶች ራሱ እንዴ ኢማጂን ብሮ ኢትስ ኔቸር ሶ እስቲ አሁን ደግሞ ብድግም በልና ምግቦች ካሉ ቼክ እናደርጋለን ግን ጋይስ ቱ ቢ ኦነስት ሙሉ ከተማው ላይ ብዙ ነገር ውድ ነው ውሃ እንዳያጁት ነው ቅድም 12 ሊ ነው የገዛ ነው 12 ሊ ማለት በጣም ውድ ነው ቡካሬስት ስንት ነው እንዳይጥልሽ ቡኬ 5 ላይ ጀምሮ 5 ላይ ሊያውም የሆነ ሬስቶራንቶች ውስጥ ሆቴሎች ውስጥ ምናምን ሆቴሎች ውስጥ ሬስቶራንቶች ውስጥ ነው 3 ላይ 2 ሊ ኢቭን አሁን እኮ እኔ ግራ የገባኝ ነገር ላይክ ስቶር ኖርማል ስቶር ላይ ፔፕሲ 4 ላይ ምናምን ነው የሚሸጠውና አሁን ውሃው እንደዚህ 12 ላይ ቀደም ሲገዛ ከእንዴት ከሶዳው በለጠ ነው ጥያቄ ራሱ ትንሽ ከባድ ነው እግዚአብሔርን በጣም ነው የሚገርመው ሄሎ ለፊታችሁ ኬቭ ነው ሶ ላይክ እዚህ ጋር ኤክስፒሪየንስ ማለት ትችላላችሁ ተቀምጣችሁ ምግብ እየበላችሁ ታውት አሁን ነገር እየሰራ ነው አይደል እቺ መስቀሏን ተጠገታናል አይ ቲንክ ሶ ሉይስ ነው ታይዋል እስካልሰራሽ ሁሉ በጣም ከባድ ነው የሚሆነው ካልሰራ ሊትራሊ ከባድ ነው የሚሆነው ሶ ላይክ እዚህ ጋር እንደምታዩት የሆነች ካፌቴሪያ አለች መስቀሏም ያው እሷን ለማሳየት ነው አቴንሽን ነው ደስ ይላል በጣም አክቹአሊ ላይክ የመስቀሉ ላይቲንጉ በጣም ነው የሚያምሩና ከሩቅ ነው ሻይን የሚያደርገውና በጣም ነው የሚያምረው ሶ እዚህ ጋር እንደምታዩት ሰዎች አሉ ቺል ያደረጉ ነው የኛ ጀማም እዚህ ጋር አለ አዚዝ እዚህ ጋር አለ ሶ በዚህ ሳይድ ነው እንግዲህ የገባ ነው ሰዓታችን የምታዩት ሰማያዊዎቹ ላይት ጋር ነው የገባ ነው ሶ ከዚህ ጀምሮ ገብተን ወደ ታች ሄድን እዛ ታች ጋር ያለችዋ እንደምታዩት 97 ኤክስፒሪየንስ ያደርግን ባነች ትንሽ ወደ ቀኝ እንታጠፋለን ሶ ላይክ በዚህ ቀጥታ እንደዚህ መጣን አሁን ደግሞ በገባንበት በኩል አድርገን ነው እዚች ሆቴል ዋጋ የመጣ ነውና ስንመለስ ያው በታች አንደርግራውንድ ወርደን ነው የምንመለሰው ሞጫችን ይሄን ይመስላል ያለው ቆይታ ሶ እዚህ ጋር መታችሁ ኮፊ ሾፕ ኢንጆይ ማድረግ ትችላላችሁ ፉድ ፋስት ፉድ ኢንጆይ ማድረግ ትችላላችሁ ቢራ ኤኒቲንግ ላይክ ሁሉም ነገር አላችሁ ሁሉም ነገር አለ በጣም ነው የሚያምረው እና እንደምታዩት ላይክ ላይቱ ጨለማ ስለሆነ ኬቭ ላይክ ላይቱ በጣም ይስባልና አይ ቲንክ ሆም ብሎ ነው አላ አትራክሽኑ እንደዛ የሚያደርጉት ኢትስ ቢዝነስ ያም ባለንተኑ ይሄ ዲዛይን ያደረገው ሰው በጣም ይችላል ሁሉም ነገር ያምራል ጨው እንደማሳመረ ኢቭን እንትኑ ራሱ የተሰራው በጨው ነው ጌታ ነው yes በጨው ነው የተሰራው ውስጥ እንደምታዩት በጨው ነው የተሰራው ይሄ ባልኮኒው በጨው ነው በቃ ያለ ጨው እዚህ ላይፍ የለም እንጨቱ ይሄ መደገፊያ ብቻ ነው እንጨት ይሆን እንጨት ብቻ ሶ አብራንሹኑ ነው እስቲ ኤክስፔንሲቭ ካልሆነ የሆነ ነገር ለመጠቀም እንሞክራለን ያ ግን ኤቭሪቲንግ ኢዝ ኤክስፔንሲቭ ካልሆነ ደግሞ ያው ውጭ ወጣን የምሳ ፕሮግራማችን ደግሞ እናሳያችኋለን ለማንኛውም አብራችሁን ሁሉ ላይክ ሼር ሰብስክራይብ ቡም 10 ሺህ ነው ቡም ቡም እንዴ ለምንድን ነው ዝቅ ማለት እንደ ጆይስቲክ ካናለው ኦኬ እንደዚህ ኦኬ ክራሽ ብለን አሁን እቺን በቮይስ በሙዚቃ እንከታታለን ከዛ ሰንዴ ነው Device. አኮ እስቲ እሱንም ለማየት ቸኩያለሁ እዛ ጋር
ጋይስ እንግዲህ ደርሰናል። ቆይ የመጣንበት መኪና ላሳያችሁ። እኛ እዚህ ጋር ነበር ቀደም ይወረድ ነው። ከዛን ዙማ እንዴት ናት? ከዛን በመተዩት ባን ነው የሚባለው። በመተዩት ባን ሄደን ማለት ነው። ከዛን ኬቡ ጋር አሪፍ ታይም አሳልፈን እንዴት አገኘሽ ግን ኬቡ? It was very nice. Very good experience. Yeah. But it felt different underground ስንወጣ, you know. So we back to the planet. We back to the ground, my nigga. Yeah, አሁን ትንሽ ምግብ እንበላና ገና የሚቀረም ቦታ አለ። Yes sir. ያበደ ሊቪ በነገራችን ላይ የራሷ ዩቲዩብ ቻናል አላት። ሶ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሰብስክራይብ እያረጋችኋት ያራዳ ልጆች። ፒስ ዋጓን ዋላ ዲሌት